ቆንጆ እንዴት ነህ? ከስተመር ግን አትመስልም። መታወቅ ይቻላል? ለትውውቅና ለአጉል መሽኮርመም ጊዜ የለኝም። ይቅርታ አስራት ዝጋ ዞር በልልኝ። እከፍላለሁ። አረ በእውነት? እሺ ቲቲ እባላለሁ። ቲቲ? አዎ ምነው ስሜ ደበረ? አረ አልደበረኝም። ከዛልሽ ትንሽ ወጥ ብናደርግ ይቻላል። እሺ እንሂድ። ቆይ እንጂ ተከትዬ ቤት የምሄደው ጸበል ምራጭ ምስተባባት መስላለሁ እንዴ? መጀመሪያ ስለ ገንዘቡ ነው እንጂ። ውየኔ ነገር። እሺ ስንት ነው? አንቺ ፍሬሽ ነሽ መሰለኝ። አዲስ እረኛ በጋ ያስተኛ ሲባል አልሰማህም? ስለዚህ ብረስ ጨምረሃል። ችግር የለውም። ስለ ገንዘብ አታስቢ። አሁን መሄድ እንችላለን? እሺ የዛሬ ወጪሽን እኔ እሸፍናለሁ። የምትፈልጊበት ቦታ ልጋብዝሽ። የምር? ምን ታስቢያለሽ? ልትጋብዝኝ ያሰብክበትን ብር ለኔ ስጠኝ። እኔ ገንዘቡ ነው የሚያስፈልገኝ። አልኮል ላይ ብዙ አይደለሽም ማለት ነው? አዎ ሃይማኖት አይፈቅድልኝም። ቆይ ግን ወደዚህ ስራ እንዴት ገባሽ? ተወዳድሬ አልፌ። የምሬን ነው፣ እየቀለድኩ አይደለም። ንገሪኝ። አንተ ርዕስ አትቀይርም እንዴ? ምንድን ነው እዚህ የምትሰግጠው? ቆይ ብጠይቅሽ ምን ችግር አለው? ይሄን ጥያቄ በቀን ስንት ሰው እንደሚጠይቀኝ ታውቃለህ? ታዲያ ቢጠይቁሽ ምን እናወራለሁ? ነውሩንማ እኔ ሴቷ ጠቅልዬ ወስጄዋለሁ። ለዳር እንጂ ለትዳር አልፈለከኝ። ምንድን ደርሰህ እንደ መርማሪ የሚያደርግህ? ቆይ እንጂ አንዴ ተረጋጊ። ልቀቀኝ እባክህ። እሺ ቢያንስ ብሩን ተቀበይ። ያውልሽ ጀስት ለመተዋወቅ ብቻ ነው። እባክሽ ስልክሽን ስጭኝና ጓደኞችን ነው ፕሊዝ። የምርህን ነው? ቆይ ምን ልታረጋት ነው ያገኛት? አንተ ልጅ ምን እየሆንክ ነው? ብሩክ የሆነ ችግር ላይ ሳትሆን አትቀርም። ችግሯን የግድ ጠይቄ ማወቅ አለብኝ። ከዛስ ሐዘኗ ልብን ነክቶት ጉድፈቻ ልታስፈልጋት ነው ወይስ በተክሊል ልታገባት? አታሹፍ። ልጋብዝሽ ስላት ብሩ ያስፈልገኛል አለችኝ። ስለዚህ ታዲያ ምን ይሁን? ቆይ አንተ ሰባዊነት የሚባል ነገር አልፈጠረብህም? አይውል ይሄ ሰባዊነት ሳይሆን ታፈቅራት ስለነበረው እንዲህ ልብን የተቆጣጠረችው። ቆይ ብሩክ እንዴት ነው የሰው ነገር የማያሳዝነ? አንተ አሟልሽ ማሳዘን ነው የምትለኝ አይደል? በየመንገዱ ቆመው መታያቸውን ሴቶች ለምን ሄዳ አልተዋወቃቸው? እነሱ ያሳዝኑ? ሁሉም በሚያውቀው ሰው ወይም በራሱ ሲደርስ ነው ነገሮች የሚገባው። ቆይ አሁን ታዲያ ስልኳን ወሰድከው ምን ልታረገው ነው? ቆይ አንተ ምንድነው የሷ ነገር እንደዚህ ከነከነ? ለምንድን ነው የማይከነከነኝ? ከማንም ሴት ጋር ሆነ ተብሎ ሙርሲ ያዝብህ። እኔም ሆንኩ ቤተሰብ አንገታችን መድፋት የምንፈልግ ይመስላል? ነውራባ ነው ጋሽ ቁጭ ምንድን ነው ጆሮ? ንተረካችሁ ኮጪ ድረስ ይሰማል። ንገራችሁ። ምን ነው ዘማል? ምንድን ነው ነገሩ? ቢኒያም ፍቅር ያዘኝ ነው የሚለው። በዚያ ያዙማ በቅርቡ ማግባቱ አይቀርም። ማለም ነው እንደለመንኩት የልጅ ልጅ ሊያሳየኝ ነው። ተመስገን ተመስገን ጌታ። አዎ ተመስገን ነው የሚባለው። ሌላ ምን ይባላል? እንዴታ መልክና ጉልበት ይዞ እኮ ቤት ሊቀርብኝ ነው ብዬ በጣም ሐሳብ ይዞኝ ነበር። ኧረ አባ ተረጋጋ። ገና እኮ ምንም አልተጨበጠም። ጉድና ጅራት በስተኋላ ነው አለ ያገሬ ሰው። በሉ እቸኩላለሁ፣ እኔ መሄድ አለብኝ። ሰላም ሁኑ። ቻው ቢኒ። የምን ጉድ? ቢኒያም ንገረኝ እንጂ ምንድን ነው ጉዱ? አባ ትንሽ ራስ ነው ማለት ነው። ሄሎ አባ። ሄሎ ልጄ፣ ደህና ነህ? ደህና ነኝ አባ። በሰላም ነው? ምን ሰላም አለ ብለህ ነው? በጧቱ በሞባይል መርዶ አረዱኝ። መርዶ? የምን መርዶ? ሀገር ቤት ወንድሜ አብሮ አደግ የምለው መርሻ አረፈ። ምን? ጋሽ መርሻ አረፉ? አባዬ በጣም አዝናለሁ። እንግዲህ አታስብ፣ በቃ ወደዛው መሄዴ ነው። መሄድማ ግድ ነው አባ። ግን እኮ መንገዱ ምን ይላል ይሄ? አብሮ አደጌ ጓደኛዬ መርሻ ሞተ እኮ ነው የምልህ። አንተ ራስህ ከኔ ጋር መሄድ ነበረብህ። ይሄ መከረኛ ስራ ነው እንጂ። እሱማ አባ፣ ግን እኮ ብቻህን ብዬ። ግድ የለም እንደደረስኩ ደውልልሃለሁ። እሺ አባ፣ በቃ ለአንዳንድ ነገር እንዲሆነ ገንዘብ ልክልሃለሁ። እሺ ደህና ዋል።
እኔ ብዙ ደንበኛ አጋጥሞኝ ያውቃል እራት የሚያደርገኝ እንጂ እራት የሚጋብዘኝ አግኝቼ አላውቅም እውነት ለአዲሱ ደንበኛችን ኧረ አይገባም ለሴት ልጅ እኮ ክብር ሲያንሳት ነው ኧረ ባንቀልባ ዘረኝ እስቲ አንተ ልጅ ልትበላኝ ነው ምንድነው እንደዚህ አፍጠምታይ ይቅርታ አፈጠጥኩ አይደል መኝታ ቤትም እንደዚህ ሐሳብ የሚበዛብህ ከሆነ አጅሬ በትክክል ስራውን አይሰራም ግን አይዛታስ ለጽድቅ ይሆነኛል በደንብ አስተምራለሁ በልተሽ ጨረሽ ወይስ ልጨምር አይ በቃኝ በላውን ተነስና እንግባ እንዴ ወዴት እየቀለድክ መሆን አለበት ቆይስ አንድ ነገር ላወራሽ ፈልጋለሁ አንዴ ቁጭ በይ እኮ አውራኝ ምንድነው ስሚኝ ማርታ ስሚኝ በምን አወቅ አንቺ አታስታውሽኝ ይሆናል እኔ ግን አረሳውሽም በደንብ አስታውስሻለሁ ማን አንተ ቆይ የት ነው የምታቀኝ ይኸውልሽ ማርታ ካምፓስ አብረን ተምረናል ባለፈው መንገድ ላይ ቆመሽ ሳይሽ በቃ ወይኔ ቲቲ ቆይ ለምን ቀድመህ አልነገርከኝም አታስታውሽኝ ብዬ ስላሰብኩ ነው ማርታ ግን እንዴት ወደዚህ ህይወት ገባሽ ማውራት አልፈልግም ግድ የለም ንገሪኝ እኔ ማወቅ እፈልጋለሁ ምን ይጠቅምሃል ለሚያውቁ ጓደኞቼ አንጀቴን በላችኝ እያልክ ሰባዊነት ልታሳይ ነው ወይስ ድርሰህ ልጽፍልኝ እሺ በቃ ካልፈለግሽ አትንገሪኝ ግን ከዚህ በኋላ ይሄን ስራ እንድትሰሪ አልፈልግም አረ እሺ ከዛስ የምሬን ነው እኔ እየቀለድኩ አይደለም ከዚህ ህይወት መውጣት አለብሽ እንድትወጪ ደግሞ እኔ በሙሉ አግዝሻለሁ ቢገባህ አንተ ነው የቀለድከው ለእንዳንተ አይነቱ ሴት ልጅ ተመላልሶ ለሚቀልድ ወንድ አዲስ ሆንኩኝ ይመስላል ማለት ሊያድነኝ የመጣ ጻድቅ መስሎ ተጠቅሞብኝ የጣለኝ ብዙ ነው አረ እኔ እንደዛ አይነት ሰው አይደለሁም አለ አይደል በቃ አሳዘንሽኝ ማንንም ከንፈሩ እንዲመጥልኝ አልፈልግም ሴተኛ ዳሪ ብሆንም ገላዬን እንጂ ገበኔን በየአደባባዩ የማሰጥ አይነት ሴት አይደለሁም እሺ እባክሽ ተረጋጊ ቆይ እኔ ድሮ ማውቃትን ጠንካሯንና ልበ ሙሉዋን ማርታ ለማየት መናፈቄ ለምን እንደዚህ ያስቆጣሻል ማርታ አጋኝ ብለሃለች ያገኘኝ እኮ ገላዬን ስሸጥ እንጂ ቁጭ ብዬ ስለምን አይደለም እሺ ይኸውልሽ እንድትሄጂ አልፈቅድልሽ አዝናለሁ በሩን ቆልፌዋለሁ ምን ማድረግ ነው ቁልፉን ስጠኝ ማርታ ብርድና በድን ሰዎች ወደ ሞሉበት ቦታ ስትሄጂ ቆሜ ማየት አልችልም እና እዚሁ ታድሪያለሽ በአንድ ምሽት የምታገኘውን ገንዘብ እኔ ካፍርሻለሁ ቢኒያም ይኸውልሽ ማርታ አታስቸግሪ የምታርፊበትን ክፍል አሳይሻለሁ እዛ ታድሪያለሽ አንቺ አፍረተሪስ ጭራሽ ቤቱ ድረስ ሰተት ብለሽ ገባሽ ሰተት ቃሎች ስቃል የጉዳና ባሪሽ ነዛሽ ማን ስለሆንኩ ነው እንደዚህ ብትናገረኝ ከእንዳንቺ አይነት መስፈርቱን ከማትመጥን ሴት ጋር አብሮ ሲሆን ቆም የማለው ወንድሙ እሱ የፈለገውን ነገር ከመረጠው ሰው ጋር ማድረግ መብት አለው ነው ወይስ በአንድ መሽኛ ነው የምትጠቀሙት ምን አይነቱ አይናጣ ነች እዚህ ቤት ድጋሚ እንዳለሽ ትሰሚኛለሽ ያንተ ነኝ ላለማይስ ተመልሼ አልመጣም ስለላከኝ ግን ያሰብክለት እንዳይመስልሽ ነጭ ወዲ ነጭ ወዲ ማርቲ ምን ብላት ነው ታት በእናትህ ደግሞ ለዚህ ቻለለ ምን አለ ውጣልኝ ናውጣልኝ አይኔን ማየት አልፈልግም ለአንተ በከፈልኩት መስዋዕትነት ይሄ ነው የሚገባኝ የራሱ ጉዳይ ስመለስ እዚህ ቤት እንዳላገኝ አንቺ ግን ደረቅ ነሽ በስንት ትግል መጣሽ እንዳወጣጥሽ ቢሆን የምትመለሽም አልመሰለኝም ነበር እሱን ባታስታውሰኝ ነው የሚሻለው አለበለዚያ እሱን ወዴት አንተ ነው ሽን ፈነክት እኔ ምን ባጠፋው ባክ ያንጠለጠለው ለአንድ ነው አረ ሁሉም አንድ አይደል ወይ ደጁ አለውልህ ጠፋ መች አሁን ከሰው ጋር ነበርኩኝ እሺ በቃ እሺ መጣው ማለት ከስተመር ናቸው እኔ ለማግኘት ሚስታቸውን ክፍለ ሀገር ስራ አለኝ ብለው ነው የወጡት በዛ ላይ ደግሞ ያንተ ንጹህ ገንዘብ መቀበል ከብዶኛል ስለዚህ ቆሸሻውን ገንዘብ ከቆሸሻው ሰው ለመቀበል ልሂድ ፍቀድልኝ እሺ ቻው ዛሬም በሩን ቆልፈህብኛል ማለት ነው ከዚህ በኋላ ፍቅሬ እንጂ ጉልበቴ እንዲገዛሽ አልፈልግም ትወደኛለሽ ብለህ ያሰብክ ከሆነ ግን እየተጃጃልክ ነው እኔ አልወጣኝም መሄድ ነው አይደል የምትፈልጊው
መሄድ ትችላለሽ። ደስ እንዳልከኝ እኮ አልክድም። የእውነት ላግዝሽ እንደምፈልግ ለምን አይታይሽም? እኔ ካንተ የምፈልገው አንድ ነገር ብቻ ነው። ምን ማርትዬ? መታቀፍ እርቦኛል። የእውነት የሚያጽናና መታቀፍ። እሺ ልጅ ብሩክ ዛሬ በዚህ ሰዓት ከየት ተገኘ? ጋሺ በአስቸኳይ ማውራት ያለብን ጉዳይ ስላለ ነው። ለዛ ነው ከክፍለ ሀገር እንደመጡ ተሰማ በርር የመጣሁት። ምንድን ነው ልጅ? ልጆት ችግር ውስጥ ገብቷል። የምን ችግር? ሴተኛ ዳሪ አፍቅሮ ካላገባው ሞቼ እገኛለሁ እያለ ነው። ምን እኮ የኔ ልጅ ቢኒያም ነው እንደዚህ የሚያደርገው? አዎ የእርሶ ልጅ። እኔ ብነግረው አልሰማም ብሎኛል። እንደ ጓደኝነቴ የሆነ ነገር ተፈጥሮ ከምጸጸት ብዬ ነው መጥቼ ለእርሶ የነገርኩት። ተው ልጄን በደንብ አውቀዋለሁ። እንዲህ አይነት ነገር ውስጥ አይገባም። አደረገ እያልኩት አብሬያት ተምሬያለሁ። እንዴት ሴተኛ ዳሪ ስትሆን ቆሜ ያለው ብሎ የእርሶ በሌሉበት ሰዓት እዚህ ሲያመላልሳት ነው የከረመው። እኔ ነኝና ደሞዝ ይሄ ልጅ አቅሉን ስቷል ማለት ነው። እኔም እሱን ነው እያልኩ ያለሁት። እቺ ልጅ ግን የሆነ ነገር አስነክታው የሆነ ነገር ሳታደርገው አቀር። ቆይ ከጀመሩ ምን ያህል ጊዜ ሆናቸው? ኧረ ሳምንት የማይሞላ ሲሽመደመድ የሆነ ነገር አድርገዋለች ብዬ ግን መጠርጠር ነበረብኝ። በዚህ ፍጥነት ግድ የለም እማደርገውን እኔ ያሳያለሁ። ልክ ኖት። ነገ ተነስቶ የማንም አለሌ ዘርፋው ብትሄድ የማን አለልል ነው? እኔማ አይኔ እያየ ልጄን እሳት ውስጥ አልማግደው። ልክ ኖት። እንዴ አባዬ መታል እንዴ? እሺ ቤት አምስተህ መጣ። ትንሽ እኮ ስራ በዝቶብኝ ነው አባ። ቢኒያም ምንድን ነው የተፈጠረው? ቆይ ማንን ነው የተዋወቀው? ነገርከው? ለአንተ አስቦ ስለነገረኝ ልታፋጥጠው ትፈልጋለህ? አላፋጠጥኩትም አባ። እንደውም እንኳን ነገር አዝኜብሃለሁ። ወልደ ምትክል ታሳየኛለህ ብዬ ብል ክብሯን ከጣል ሴት ጋር ካልተዛመድኩ ትላለህ። እሷ ገሏ እንጂ ልቧ ንጹህ ነው አባ። እሱ የኔ እናንተ ችግር አይደለም። ሁሉም ሰው ከእናቱ ማህፀን ሲወጣ ንጹህ ነው። አባዬ ቀን ጥሏት ነው እንጂ እኮ ክብሯን የጣለች ሴት ሆና አልነበረም። ቢኒያም ከዛች ወራዳ ልጅ ጋር ታየ ብለውኝ እንዳልሰማ ከሆነ ግን አባት አለኝ ብለህ እንዳትል። አባ እሺ ቆይ አንዴ ላስረዳ። ሂድ ወዲያ። ሁለተኛ ከእሷ ጋር ሆነ የሚባል ወሬ ብሰማ የኔ እናንተ አባትና ልጅነት ያከትምለታል። አባዬ እኔንም ስማኝ እንጂ ለምንድነው የራስን ሀሳብ ብቻ የምትናገረው? ቁም ነገር እንደሚያወራ ሰው ስማኝ አትበል። የምታወራውን ማሰማው ድሮም ይኸውልህ ከወራዳ ጋር የዋለ ወራዳ ነው። አባዬ ልጅቷን በዚህ አይነት ሁኔታ ውስጥ ልተዋት አልችልም ጭራሽ። እንግዲያውስ ከኔና ከሷ የምትመርጠውን አንተ ታውቃለህ። አባዬ አንዴ ስማኝ። ቢኒያም ይበቃል። አባት የሚሉ ስማቸው እንጂ አንተ በእኔ ጉዳይ መለከትም ያልኩስ እንዴ ነው? አባ እባክህ ስማ። ደጁ ቲቲ እንዴ አልገባኝም። ትተዋወቃላችሁ? የምን ጉድ ነው? ምን ጉድ ነው? ሊያስረዳኝ የሚችል ሰው አለ? የሰው ገበና ሳንቋሽሽ የራሴ ተጋለጠ። ይህን ማመን አልችልም። ምንድን ነው እየሆነ ያለው? ምን መሰለህ ይኸውልህ የኔ ልጅ አትንገረው ደጁ። ምንድን ነው የማይነግረኝ? ይሄ ነገር እየፈራሁት ያለው ነገር እንዳይሆን። ወይ ደጁ ከሰው ጋር ነበርኩኝ። እሺ በቃ እሺ መጣው ማለት ከስተመር ናቸው። እኔ ለማግኘት ሚስታቸውን ክፍለ ሀገር ስራ አለኝ ብለው ነው የወጡት። አይሆንም። እውነት ነው አባ ንገረኝ። እውነት ነው
አዎ ተሳሳትኩ። እሷ እናቷን ለማዳን ብላ ስጋዋን አቆሸሸች። እኔ ግን ነውሬን በምን ደብቀዋለሁ? በምን ይቅርታ ይነልሽ ልቀቀኝ አባዬ። ይቅርታን ከኔ ሳይሆን ከፈጣሪ ዘንድ ሄደህ ፈልግ። አውቃለሁ ምንም ባደረግ በደሌ እንደማይጸዳ አውቃለሁ። ግን ይቅርታሽ ቁሚ። አባዬና አንቺ የእውነት እናትሽን ለማሳከም ነው ስራ ውስጥ የገባሽው? እና ታዲያ ለምንድን ነው ቀርበሽ አልነገርሽኝ? ህመሜ ብዙ ነው ቢኒያም። አሁን ደግሞ አንተንም ማሳመም አልፈልግም። ቆሻሻም ብሆን ወድጄህ ነበር። አሁን ደግሞ የባሰ መቆሸሽ ይገባኝ። ከኔ የተሻለ ሰው ነው የሚገባው። ለእኔ የምትሻለኝ አንቺ ነሽ። ማለት ስንት ቆሻሾች ሆነው ንጹህ ነን በሚሉበት ዓለም ውስጥ አንቺ ንጹህ ሴት ነሽ። ባወቅሽ ቁጥር ይበልጥ ንጽህናሽን አየሁ። የእውነት የምትወጂኝ ከሆነ ነገሮች እንድናስተካክል ጊዜ ስጭኝ። አባትህስ? ከአባትህ ጋር የሆነውስ? አባቴ ፈጣሪ ይቅር እንዲለው ጸልይለታለሁ። በእኔ በኩል ግን ይቅር ብዬዋለሁ። ይልቅ አንቺን አንድ ነገር ላስቸግርሽ? እሺ የፈለግከውን። መታቀፍ ርቦኛል።